ይገዛ ብሎ በአባቱ ስም ገዛ ማለት ነው ያንን ቤት። እሷ ከወጣች በኋላ ደግሞ ስንት ወር ሆናት መሰለ? ወደ 3 ወር ምናምን ሆናት። ከወጣች በኋላ 5ኛ ቤቷን አሁን ያለችበት ቤትም አልተመቻትም። በ3 ወር ውስጥ 5 ቤት ቀይራለች። እና እንዴት በሱ ስም ሊሆን ቻለ? ለምን በሱ ስም በአባቱ ስም ለምን ሆነ? አንቺ እኮ ከጨዋታ ውጭ አደረገች። ለምንድን ነው እንደዚህ ስላት፣ እኔ ምንም አላውቅም፣ ልገዛ ሄድኩ ካለኝ በኋላ በአባቴ ስም ነው የሚሆነው፣ በአንቺ ስምም አይሆንም ብለዋል፣ በልጅቷ ስምም አይሆንም ብሎ አለኝ። እና በአባቱ ስም ነው የተገዛው ብላ አሁን ቅርብ ሰዓት ነው የነገረችኝ። እና ግራ ገባኝ። ታዲያ አንቺስ እሺ ከመጣሽ አሁን በ3 ወርሽ ነው አሁን ወደ 8 ወር ምናምን እየሆነ ከጠፋው ማለት ነው። እና ገና 2 ቤት ነው የሰራሁት። እሱንም አንደኛው ቤትም ያ ሂሳቡ ትንሽ ስለሆነ በራሴ ነው የወጣሁት። አንቺ ግን ወጥተሽ በ5 ወር በ3 ወርሽ 5 ቤት ገባሽ። በዛ ላይ ሰርተሽ እንዳልሰራሽ ተደርገሽ ነው የምትባረሪው። አውጣ ጥላት ነበረ ከዚህ በፊት የሆነ ቤት ገብታ ወደ 20 ምናምን ቀን ሰርታ ስልኳን ቀምታ አውጣ ጣለቻት፣ ሸራሬ ውጪ ማለት ነው። ግን ስልክ በእስክሪብቶ ጽፋ ስለነበረ ወረቀት ላይ ይዛ ስለነበረ በዛ ስልክ ደውላለን ነው እኛ ሰው አክልከን ከእንደገና ያስመጣናት ማለት ነው። እና ይሄ ሁሉ ነገር እንዴት እየሆነ ነው ታዲያ ያለው? ወጥተሽ አልተመቸሽ፣ ሲቀጥል እዛም አመት ከምናምን የሰራሽውን ገንዘብ ደህና ቦታ ላይ አልሆነልሽ፣ በሱ ስም ተገዛ። ምንድነው እየተፈጠረ ያለው ምናምን ብዬ በቃ እኔ አሁን ላይ በጣም ጨነቀኝ። በዛ ሰዓት አስበከዋል የሆነ ነገር ብትሆን ኃላፊነቱን መወስዶ እኔ ነኝ፣ እዚህ ጋር ችግር የሚቸገረው እኔ ነኝ ማለት ይጎዳሉ እኮ እነሱም አይጎዱም ሳይሆን ቤተሰብ ግን በቦታው ላይ ያለሁት እኔ እስከሆንኩ ድረስ ቅድሚያ የሚደወለው እኔ ጋ ነው። እና ያ ነገሮች ግራ ስለገባኝ የሆነ ነገር በቃ አለ አይደለም ምክር ነገር ብትሰጠኝ ብዬ ስላስብኩ ነው። ባሏ ስራ የለው? ስራ አለው፣ ግን ስራ ኮንስትራክሽን ነው የሚሰራው። ከስሩ ቀጥሮ ያሰራል። ግን ይሄን አገኘሁ ይሄን እንደዚህ ሆነ ብሎ እንደ ባለ ትዳር አማክሯት ነግሯት አያውቅም። ይሄን ያህል ሰርቻለሁ፣ ይሄን ያህል ሰራተኛ ከፍያለሁ፣ ይሄን ያህል አግኝቻለሁ አይላትም። ረጅም አመት ሲያብሮ ሲኖሩ ማለት ነው። እሺ፣ ስለዚህ አሁን ቤቱ በማን ይሁን ነው አሁን አይደለ ጭቅጭቁ? ቤቱማ ኦልሬዲ እኮ እንትን ተባለ እኮ በአባቱ ስም ሆነ እኮ። ቤቱ እኮ በአባቱ ስም ነው የተገዛው። በሱ አባት ስም? በሱ አባት ስም። እሷ ደግሞ ያን ያህል አሁን ስልክ እንትን አይደለችም። አሁን እንደዚህ ለእንትኖች ምናምን ይሆን አለ አይደለም ብዬ ልንገርህ። ቆይ ኧረ ነገሮችን እንትን አትላቸው። አንዴ ባልና ሚስቶቹ በህይወት እያሉ ማለት ነው በእሱ አባት ስም ንብረት ማፍራት ማለት አልገባኝም። ለምሮ ገዛ ያደርጉት? ይኸውልህ እሱ እንትን አለው ምንድን ነው ተደራጅተው እንትን የሚሉት አለ አይደለም ምን ገንዘብ እየከፈለ ቤት እንትን ለማለት በተደራጅቶ ምንድን ነው የሚባለው? ብቻ ተደራጅቶ ቤት እንትን እያለ ነው የሚሰጣቸው፣ እየከፈሉ የሚሰጣቸው አላ ለመንግስት እንደዚህ የሚደራጁበት በሱ ስም እየተደራጀ ነው። አዩ እንደዛ ነው እሱ ማለት ነው። እንደዛ እየተደራጀ ስለሆነ በሱ ስም መግዛት አይቻልም። እሺ፣ የእሷ ግን መታወቂያ እዛ አለ ማለት ይዛ አልመጣችው። መታወቂያው አለ፣ በመታወቂያው መግዛት ትችላለህ ብለው ነበር መጀመሪያ የተነጋገሩ። ከዛ ልክ ከሄደ በኋላ ሊገዛ ከሄደ በኋላ ነው እንደዚህ አሉኝ ብሎ በአባቱ ስም ያደረገው። እኔ ከመጀመሪያውም አቅደውበት ይመስለኛል። አባትዮስ እንዴት ተገኘ እዛ ቦታ ላይ የሚለው ራሱ እኔ ግራ ይገባኛል። አሁን ይኸውልሽ እህቴ ሚዩት አድርጊና አዳምጪ። እሺ ልጅ አንድ ህይወት ነው ያላት፣ ገብቶሻል? ሻማ መግለጥ የሚባል ነገር በህይወታችሁ ውስጥ እንደ ፕላን እንዳይኖር ብዬ ተናግሬያለሁ። ለማንም እንደ ሻማ እንዳትቀልጡ። እሺ ልጅ እየሰራች ገንዘብ ትልካለች። ከአንዱ ቤት ወደ አንዱ ቤት እየተንከራተተች ሰው ሀገር ላይ በባዕድ ሀገር እየተገላመጠች እየተሰደበች ጠፍታ ምን ትስራ ምንም አድርጋ ህይወቷ ላይ ግን ምን እየተካሄደ እንደሆነ አታውቅም። መጨረሻ ጨብጨባ የምትቀረው እሷ ነች። ገብቶሽ? በቃ አለቀ። ነገ የሆነ ነገር ቢፈጠር የሰራችው ልፋቷ በሙሉ በራሷ ስም እንኳን አይደለም። ይሄ እኮ በጣም እኮ ከባድ እኮ ነው። በነገራችን
የሰራችሁት ነገር የገዛችሁትን መኪና የገዛችሁትን መሬት በስማችሁ እንኳን አለመሆን ማለት ነው። በጣም እኮ ያማል ጋይስ። ምንም ምክንያት ይኖራችሁ ይህ በማህበር እንደዚህ ምናምን በቃ ሰርቼ ልፋቴን ካልበላሁት ምን ዋጋ አለው? ነገ እኮ ልሞት ይችላሉ እንዴ! እንደዚህ ተኩኖ ሰው ሀገር ላይ በሙቀት በምን ተቃጥላችሁ የምትሰሩት ነገር የእናንተ ካልሆነ ካልበላችሁት፣ ካልለበሳችሁበት፣ ካላጌጣችሁበት፣ ካልኖራችሁበት፣ ካልተደሰታችሁበት ምን ያደርግላችኋል? ማለት ብቀመጥስ አርፊ ባልሰራ ከለፋው አልስረቅ እንጂ አልዋሽ እንጂ ከሰው አልቀማ እንጂ የልፋቴ ነገር በራሴ እንኳን ካልሆነ እንዲህ ምኑ ላይ ነው እህቴ? ሟች እኮ ነን እኮ። ነገ እኮ ሰው ሀገር መቅረት እኮ አለ። ብዙ ነገር አሳካለሁ ብሎ ከሀገራቸው ወጥተው ሞተው ሬሳቸው ወደ ሀገር ቤት የተመለሱ ሰዎች የሉ አሉ እኮ አይደል? ማለት በሰላም ከሀገራቸው ወጥተው አስባችሁታል? እንደው ተቃጥሎ ስለፍቱ እንኳን የልፋቱ ነገር ሳያገኝ እንዲህ መና ተንከራቶ መቅረት እንዲህም እኮ አለ። እንዴት ነው እንደ ቀላል የምታዩት ነው? እና አንቺም እሷም አልገባኝ። በአባቱ ስም አደረጉት ምናምን፣ ከዛ በቃ እንደገና ትሰራለች፣ ትልካለች። መቼ ነው የምትኖረው? መቼ ነው ከትኖረው በምትኖረው? መቼ ነው ሄዳ የሰራችው ቤት ውስጥ እንኳን ደህና እንቅልፍ፣ ሰላም ያለው እንቅልፍ የምተኛው መቼ ነው? ስለዚህ ህይወቷ ላይ ምን እየተካሄደ እንደሆነ ስለማታውቅ የተባለችው እሺ ማለት እንደ በግ ያሳርዳል። በግ ምንም ሲጎትቱ ስለሚጎተት ነው ወስዶ የሚያደርገው ሰው። የሰው ልጅ እንደ በግ ሆናለሁ ካልሽ ትታረጃለሽ። ስለዚህ ከሀገሯ ትሄድና የሰራችውን የልፋቷን በራሷ ስም መሆን ያለባት። ይሄ እናት ባለትዳሮቹ ናቸው፣ የራሳቸው ነው፣ የጋራ ነው። በራሷ ስም አድርጋ ኑሮዋን ትኑር። እንዲህ ተቃጥላ ለፍታ ሄዳ ፋይናሊ ዜሮ ብትገባ፣ ዜሮ ቢያስገቧትስ ምን እንደታቀደላት ምን ታውቃለች? ምን ታውቃለች? በአባቷ ስም ነው ያለው። ነገ አሁን በቃ ተጋጨ ምናምን መፋታ ይባል የለችም፣ ጨረቃ ላይ ቀረች ማለት። ሰው ደግሞ ሲጋጭሽ ነው ጭምብሉ የሚወልቀው። ገብቶሻል? በቃ በእሷ ስም አይደለም ምን ታመጣለች? አይ በአባቱ ስም የሆነው እንዲህ ስለሆነ ነው በማህበር ምናምን ማን ይሰማሻል? በቃ በህግ ዶክመንት ምናምን ከሌለ ስምሽ አለቀ። አጨብጨበሽ ትቀሪያለሽ። ሰው ደግሞ ሊጎዳሽ ከፈለገ በጣም ቀላል ነው። ስለዚህ እንደዚህ አይነት ድራማ ደስ አይለኝም። ያውን ቤተሰብ የገባበት ጭምር ማለት ነው። ትሂድ ሀገሯ፣ ቤቷን ትፈትሽ፣ ዙሪያዋን ትቃኝ። ትዳሯ ውስጥ ምን እየተካሄደ ነው? ምናልባት እኮ ትዳሯ የለም ይሆናል እኮ። ይሄኔ እኮ ገብቶሻል። በስመ ባልና ሚስት ይሆናሉ እኮ። ምክንያቱም እንደ ባልና ሚስት እሱ ከእሷ ጎን ቆሞ በሀሳብ እየረዳት የምር ሚስቴ ብሎ እየጠበቃት ነው አይደል? አታውቂም። መሄድ አለባት። ንገሪያት። ምንም የሆነ ህጋዊ የሆነችም አልሆነችም፣ ግን ሄዳ ይዝብርቅርቅ ያለ ጨምልቅልቅ ያለውን ነገር ሄዳ ታጽናው፣ ታስተካክለው ቀስ ብላ በጥበብ። ይሄ ምንም ከደረት ነፍታ እንደዚህ ካኪ ምናምን ማለት የለባትም። ምክንያቱም እንደዛ ብትል ሊጎዷት ከፈለጉ ይችላሉ። በነገራችን ላይ ምክንያቱም ይሄ ንብረት በአባትየው ስም ነው ያለው። የታናቀሻለን ምን ሊሏት ይችላል። በጣም ተጠንቀቂ እሺ። ነገ የስሽን ህይወት የምትፈልጊ ከሆነ ቁጭ አድርገሽ መከሪያት። መግባባት እሱ ልክ ነው አሌክስ። እኔ እኮ ማድረገው ነገር ግራ ስለገባኝ ነው። ማለት ቤተሰብን ሳወራችሁ እኛ ምን እናድግ። እኔ አሁን የነገረችኝ እንዴት ነው የወረቀቱን ማንበብ ምናምን ስለማትችል ልኮልሻለሁ፣ እየተገዛው ትንሽ ቤትስ ተልኮልሻለሁ ስላት እኔ እኮ ትቆጭኛለሽ ብዬ ነው ያልነገርኩሽ አለችኝ። ምንድን ነው ስላት እኔ አሁን የሰማሁት ማርያምን ነው የምልክ። ምንድን ነው ስላት እኔ እኮ ትቆጭኛለሽ ብዬ ነው እንጂ ያልነገርኩሽ ቤቱ የተገዛው በአባቱ ስም ነው አለችኝ ማለት ነው። ቤተሰብ ደወልኩ ስጠይቃቸው እኛም አናውቅም፣ ከተገዛ በኋላ እንደዚህ ነው ተባለ። እኛ ምን እናድርግሽ? ፋዘርም እንደዛ ምን ላድርግሽ? እኔ ያለው እሱ እዛ ነው፣ እኛ ያለው ነው እዚህ ነው። ስለዚህ ምንም ማድረግ አልችልም ማለት ርቀት አለ፣ በጣም ርቀት ማለት ነው። እሱ ደብረ ብርሃን ነው የሚኖረው፣ የኛ ደግሞ ወደ ጅማ መስመር ነው እኮ። አሁን ይኸውልሽ መሄድ አለባት። እንደውም እኔ ሳትናገር ብትሄድ ጥሩ ነው ባይ። ለምን መሰለሽ አንዳንዴ ብዙ ሰርፕራይዞች ማየት አለባችሁ ብዬ አስባለሁ። እነዚህ አሁን ረጅም ዓመት ሰው ሀገር የቆያችሁ ሰዎች ወይ ድራማ እየተሰራብኝ ነው ወይ ብላችሁ ጥርጣሬ የገባችሁ ሰዎች ድንገት እንደ ክስተት ነው መውደቅ ያለባችሁ። ተይዤ የመጣው ድንገት ሳላስበው ነው የመጣው ምናምን ብላችሁ
ድንገት በራ አንኳኩታችሁ ቤታችሁ ውስጥ መግባት። ከዛ ምንም ዲኮር ያልተደረገውን ያልተቀመመ፣ ያልተደለዘ፣ ያልተሰረዘ ኦሪጂናል ሰርፕራይዙን ታገኙታላችሁ። ታማኝ ከሆነ ያ ሰው በታማኝነቱ ትይዙታላችሁ፣ ታገኙታላችሁ። ድራማ እየሰራባችሁ ከሆነ ደግሞ ኤግዛክትሊ ቦታው ላይ ላይቭ ነው የምታዩት ማለት ነው። እንደዛ ብታረግ ጥሩ ነው። ቀስ ብለሽ ንገሪያት እና ትሄድ። እሺ እዚህ ሆነ አሁን እየተቃጠለች ነው፣ ለውጥ የለም። ስለዚህ አስቢበት። እሺ ንገሪያት። እሺ አለች። አመሰግናለሁ። እሺ አመሰግናለሁ። ወይ ዱአይ ስቋላ ሀገሬ ሰው ብሏል። እውነቱን ነው። ወዴት ነው ጎበዝ? እንዴ